ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው ዛሬም በቅደም ተከተል የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። በፕሮግራማችን ይዘት አጋር ስለሆነ ናችሁንም በሁሉም ነገር ለምታቀርቡልን ሐሳብ አስተያየት ለድጋፋችሁ ሁሉ እጅግ አድርገን አመስጋኞች ነን። የ100,000 ሰብስክራይበራችን ጉዞ ሲሞላ ከእናንተ ወደ አድማጮቻችን ጋር እንደምናከብረው ተስፋ እናደርጋለን። በዚሁ አጋጣሚ ከልብ እናመሰግናለን። በርካታ ያሉ ስፖርታዊ ጥንቅሮችን ዛሬም ይዘን መተናል። ወቅቱ የዝውውር ነው። የቡድን ዜናን በስፋት እናነሳለን። ማድሪድ ቤት ተጨማሪ የዝውውር ጉዳይና የቡድን ዜና ይዘንላችኋል። በባርሴሎና በኩል ከዝውውር ጋር በተያያዘና አንድ በጣም ለየት ያለ ጥንቅር እናካፍላችኋለን። ሊጠናቀቁ ከጫፍ የደረሱ ዝውውሮች፣ ወቅታዊ መረጃዎችና ለየት ያሉ ጥንቅሮች ሜዳወሬ ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እንደዚሁ በስፋት ተይዘው ይገኛሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ስናደርሳችሁ አጫጭር ስፖርታዊ መረጃዎቻችን እንደተጠበቁ ናቸው። የተጠናቀቁ ዝውውሮች አሉ፣ እናነሳችኋለን። በቢግ ሲክስ ከቡድን ዜና ጋር በተያያዘ ከቶትናም ጀምሮ የምናደርሳችሁ መረጃ አለ። ማንቸስተር ሲቲ ይፋ የዝውውር ጥያቄን በይፋ አቅርቧል። ለማ የሚለውን እንነግራችኋለን። ለሲቲው ተጫዋችም እስከ 43 ሚሊዮን ፓውንድ ለመክፈል ፈቃደኛ የሆነ ክለብ አለ። በሲቲ በኩል ቡድን ዜናና ለየት ያሉ በተሰማቸው ያልናቸው የዝውውር ጉዳዮች ተይዘዋል። በቼልሲ የመረጃ ሰዓታችን ከቡድኑ እንዲለቅ የተፈቀደለትን ተጫዋች ሊያስፈርም ጥረት እያደረገ ስላለ አንድ ክለብ በተጨማሪነት ቼልሲ ዳግም ሊያመጣው ያሰበው አንድ በጣም አስደናቂ ተጫዋች እናነሳለን። ከዛው ከፕሪሚየር ሊግ ነው። በነገራችን ላይ ከዚህ የፕሪሚየር ሊግ ክለብ አንድም ተጫዋች አስቀድሞ ያስፈርሙ ነበር። ጉዳዩ ተይዘዋል። በሊቨርፑል በኩል ተጫዋቹ ወደ ቡድኑ መመለሱን አረጋግጠናል። የሊቨርፑልን ዝውውርና በሊቨርፑል ቤት የሚጠበቁ ሁነቶችን በዚህኛውም የመረጃ ሰዓታችን ለሊቨርፑል ደጋፊዎች እንዲሁ በቅደም ተከተል እናደርሳችኋለን። ከማንቸስተር ዩናይትድ ጋር በተያያዘ በዝውውር ጉዳይ ሰፊ መረጃዎችን እናነሳለን። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከአጥቂ ስፍራ ተጫዋች ጋር በተያያዘ በክለቡ ቀጣይ እንደሚቀላቀል ያረጋገጠው ተጫዋች በዩናይትድ ጨዋታ እንደሚያደርግ ታውቋል። እናም የስንብት ደብዳቤን ጽፏል ለቀድሞ ክለቡ። እናነሳዋለን። በዩናይትድ የዝውውር ጉዳይ ላይ ከክለቡ የለቀቀውን ተጫዋችና ብሩኖ ፈርናንዴዝን የተመለከተ ለየት ያለ ጥንቅር እናካፍላችኋለን። ለማንቸስተር ዩናይትድ ደጋፊዎች ከአርሰናል ጋር በተያያዘ በዝውውር ጉዳይ ላይ ለየት ያለ ጥንቅር እናደርሳችኋለን። አርሰናል ቤት አሁን ነገሮች በጣም ከጫፍ የደረሱበት አንድ ዝውውር አለ፣ ታደምጡታላችሁ። ከዛ ውጪ በአርሰናል በኩል ወቅታዊ የዝውውር መረጃዎችን በስፋት ስናነሳ ከቡድኑ የሚወጡ ተጫዋቾችንና አንድ በጣም ለየት ያለም ጥንቅር እናካፍላችኋለን። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታረጉን ስላጋርነታችሁ እጅግ አድርገን አመስጋኞች ነን። መርጋሜ መልካም ቆይታ ተመኘን። የቡድኑ ወሳኝና ቁልፍ ተጫዋች ጉዳት አጋጥሞታል። ራውል አሴንሲዮ እናም በጡንቻ ጉዳት ምክንያት ተጫዋቹ ለሚቀጥሉ 6 ሳምንታት ከሜዳ እንደሚርቅ ተረጋግጧል። ተጫዋቹ በቀጣይ በኦክቶበር ወር በኢንተርናሽናል ብሬክም ጭምር አይገኝምና ለሀገሩ ጨዋታ አያደርግም። ከዛ በኋላ ወደ ሪያል ማድሪድ ስብስብ ይመለሳል ተብሏል። በሪያል ማድሪድ በኩል በዝውውር መስኮቱ ላይ በንቃት እየተሳተፉ ይገኛሉ። በእርግጥ በዚህ ምክንያት የሚያደርጉት የተለየ ዝውውር ላይኖር ይችላል። ከዛ ውጪ ቤን ጃኮብስ ኦሪዮል ቹዋሚኒ ሐሳቡን አጋርቷል። ኮንትራቱን ለመረዘም በሪያል ማድሪድ በቃል ደረጃ ስምምነት አለ። ያ ስምምነት ተግባራዊ ይሆናል አይሆንም የሚለው ነገር ገና የመጨረሻ ውሳኔ አልተወሰነበትም። ለገዢ ክለቦች ግን አሁንም ትልቁ ጥያቄ የደሞዙ ጉዳይ ነው። በግል ስምምነት በጣም ያስፈልጋል። ከዩናይትድ ጋር ስሙ እየተያዘ ነበር፣ ግን ዩናይትድ ሁሉንም በሪያል ማድሪድ ያሉ ወቅታዊ ሁኔታዎችን እየተከታተለ እንደሆነ የሚዘነጋ አይደለም። በማድሪድ ቤት ግን የቃል ስምምነት እንዳለው ይታወቃል። ፍራንኮ ማስታንቱኖ ሪያል ማድሪድን እንደሚለቅ ይታወቃል። በዚህ ክረምት ላይ ትልቁ ጥያቄ በሽያጭ ነው በውሰት ነው የሚል ነው። በርካታ ክለቦች የውሰት ጥያቄ እያቀረቡ ነው፣ ከቀድሞ ክለቡ ሪቨር ፕሌት በተጨማሪ ማለት ነው። የጣሊያን ክለቦች ለአብነት ያክል ፊዮረንቲና፣ ሮማ ሁለቱም ክለቦች ተጫዋቹን በውሰት ለማስፈረም ፍላጎት አላቸው እና በቀጣይ ቀናት ከሪያል ማድሪድ ጋርም ድርድር ያደርጋሉ ተብሎ ይታሰባል። ከዛ ውጪ የፍራንስ ሊግ ክለቦችና በስፔን ውስጥ የሚገኙ ክለቦችም ይህን ተጫዋች ወደ ቡድናቸው ለማምጣት ጥረት እያደረጉ ነው ተብሏል። ከዛ ውጪ ያው እንዳልኳችሁ ሪቨር ፕሌት የቀድሞ ተጫዋቾችን ለማስፈረም ጥረት እያደረጉ ነው። በሪያል ማድሪድ በኩል የመጨረሻ ውሳኔዎች እንግዲህ በቀጣይነት ይወሰናሉ ተብሎ ይታሰባል። በእርግጥ ከሪያል ማድሪድ መውጣቱ አይቀሬ ነው፣ ምንም ጥያቄ የለውም። መዳረሻው የትና በምን አይነት መንገድ ይሆናል የሚለው ግን በትልቁ በሪያል ማድሪድ ቤት የሚጠበቅ ነው።
ከባርሴሎና ጋር በተያያዘ ውድ ቤተሰቦቻችን በዝውውር መስኮቱ ላይ ጁልስ ኮንዴ ክለቡን የመልቀቅ ምንም አይነት ፍላጎት እንደሌለው አረጋግጧል። በነገራችን ላይ ዝውውር መስኮቱ ላይ በስፋት ጁልስ ኮንዴ ሲነሳ የነበረው ስሙ ከቶትናም እና ከሌሎች የፕሪሚየር ሊግ ክለቦች ጋር ነው። ተጫዋቹ ግን ክለቡንም የመልቀቅ ከሌሎች ክለቦችም ጋር የመደራደር ፍላጎት የለውም። ከማንም ጋር እንዳልተነጋገረና በቀጣይነትም በባርሴሎና የመቀጠል ዋነኛ ፍላጎት እንዳለው አረጋግጧል። በባርሴሎናም በኩል በነገራችን ላይ ተጫዋቹን የመልቀቅ እስካሁን ፍላጎት አላሳዩም። በእርግጥ ይፋ ጥያቄ የሚያቀርበላቸው ክለብ የለም። ትልቁ ጉዳይ ግን ዛሬ በባርሴሎና ቤት እንግዲህ ተከሰዋል። ባርሴሎናዎች አትሌቲኮ ማድሪድ ነው የከሰሳቸው። ክሱም ተገቢ ባልሆነ መንገድ ተጫዋቹን ያነጋግረዋል በሚል ነው። ለስፔን እግር ኳስ ፌዴሬሽን ክስ የቀረበባቸው ከሳሹ ክለብ አትሌቲኮ ማድሪድ ነው። በዩሊያን አልቫሬዝ ጉዳይ ላይ ክሱ ለባርሴሎና ደርሷል። የስነ ምግባር ጥሰት መፈጸም በሚል ባርሴሎና በቀጣይ ቀንም ይግባኝ ለማቅረብ ተዘጋጅቷል ነው የተባለው። የዩሊያን አልቫሬዝ ጉዳይ ይጠናቀቃል አይጠናቀቅም ሲል ሁለቱ ክለቦች በዝውውሩ ጉዳይ ለፍርድ ቤት መብቃታቸው በጣም አነጋጋሪ ነው። ለስፔን እግር ኳስ ፌዴሬሽን በክስ ደረጃ ቀርቧል። የመጨረሻው ውሳኔ ተከታትለን እናደርሳችኋለን። ፓሪሰን ዠርሜን የመጨረሻው ምዕራፍ ላይ ደርሷል። በጣም አስደናቂውን ተጫዋች ማግኒስ ሻክሉቹን ለማስፈረም አብዛኛው ነገር እንደተጠናቀቀ ፋብሪዚዮ ሮማኖ አረጋግጧል። በፓሪሰን ዠርሜን እና በሞናኮ መካከል የ50 ሚሊዮን ዩሮ ያከፋፈል ሁኔታና የዝውውር ጉዳዩን የመጨረሻ ስራዎች እየተሰሩ ይገኛሉ። ከዚህ ጋር በተያያዘ አብዛኛው ነገር መጠናቀቁን ተከትሎ በሚቀጥሉት ቀናት ውስጥ ዝውውሩ እንደሚጠናቀቅ ተረጋግጧል። በፓሪሰን ዠርሜን በኩል በእርግጥ ከሞናኮ ተጫዋች ሲያመጣም የመጀመሪያው አይደለም። ማግኒስ ሻክሉች ከዚህ በፊት ኬሊያን ምባፔን ከዛው እንዳመጡት የሚዘነጋ አይደለም። በጣም አስደናቂ ጊዜን አሳልፏል ኬሊያን ምባፔ። ከዛ በኋላ የዋንጫ ነገር ብዙ ጥያቄ የሚነሳበት ቢሆንም ከዛ በኋላ ግን ተጫዋቹ ወደ ሪያል ማድሪድ የሄደበትን መንገድ በራሱ በጣም አነጋጋሪ ነበር። ሌላኛው በጣም አስደናቂ የሞናኮ ተጫዋች አሁን በቀጣይ በፓሪሰን ዠርሜን ይጫወታል። የዓለም ዋንጫ አሸናፊው የዓለም ዋንጫ ሜዳሊያውን ሸጦታል። ፈረንሳይ ተጫዋች ቤንጃሚን ሜንዲ 2018 የፈረንሳይ ብሔራዊ ቡድን ጋር ዋንጫ ባሸነፉ ይታወቃል። ቤንጃሚን ሜንዲ አሁን ላይ ለግሉ የተሰጠውን ሽልማት በተለይም ዋንጫውን ኮፒ ተደርጎ የተሰጠውን ለግሉ የተሰጠውን ዋንጫ ቅጂም በጨረታ መሸጡ ተረጋግጧል። ሜንዲ የዓለም ዋንጫውን ቅጂ በጨረታ 54,000 ዩሮ መሸጡን የፈረንሳይ መገናኛ ብዙሃን አረጋግጧል። በእርግጥ ለሽያጩ ምክንያቱ ምንድን ነው? የገንዘብ ችግር ገጥሞት ነው ወይንስ ሌሎች የሚሉ ነገሮች በዝርዝር አልወጡም። ግን ተጫዋቹን ይሄንን አድርጓል። ከዚህ በፊት እንዲህ አይነት ነገሮች በረጅም ጊዜ ሲሸጡ እናውቃለን። በፍጥነት ግን ቤንጃሚን ሜንዲ ይሄን አድርጎታል። ከዛ ውጭ ዓለም ዋንጫን ካነሳን በዓለም ዋንጫ ላይ ከጀርመን ብሔራዊ ቡድን ጋር የመጨረሻ ጨዋታውን ያደረገው ማኑኤል ኑዌር ይህ 2026-27 የውድድር ዓመት ሲጠናቀቅ እንዲሁ ጓንቱን እንደሚሰቅል አረጋግጧል። ያው ለግብ ጠባቂ ጓንት ነው የሚባለው። ጓንቱ እንደሚሰቅል አረጋግጧል። ይህ የመጨረሻ ዓመቱም መሆኑ ተረጋግጧል። የአውሮፓ እግር ኳስ ማህበር የፓሪሰን ዠርሜኑ ባለ ሀብት ናስር አልካላፊ አሁን የዓለም ዋንጫን የተወሰነ ድርሻውን ለባለ ሀብት ሸጣለሁ ብለው ስራ ወይም እንቅስቃሴ የጀመሩትን ፕሬዚዳንት ኢንፋንቲኖን በፕሬዚዳንታዊ ምርጫ እንዲወዳደር እንዲፎካከር ይፈልጋሉ ነው የተባለው። የአውሮፓ እግር ኳስ ማህበር ከዣን ኢንፋንቲኖ ጋር እንግዲህ ሆድና ጀርባ እንደሆኑ ይታወቃል ከሰሞኑ ጉዳይ ጋር በተያያዘ። ለዚህም እንግዲህ ተፎካካሪ እንዲኖራቸውና የእሳቸው ስልጣን እንዲያበቃ ይፈልጋል የአውሮፓ እግር ኳስ ማህበር። ለዚህም እንደ እጩነት በተለይም ናስር አልካላፊ ቢወዳደሩ መልካም ነው የሚል ነው። በነገራችን ላይ ዣን ኢንፋንቲኖ ያቀረብነው ሐሳብ ጥሩ እድል እንጂ ግዴታ አይደለም ብለዋል። የዓለም የእግር ኳስ የበላይ ጠባቂ ፊፋ ፕሬዚዳንት ዣን ኢንፋንቲኖ በብዙ ትችት ስለገጠማቸው አዲሱ እቅዳቸው መከራከሪያን ያቀረቡት እሳቸው እንደው ፊፋ የዓለም ዋንጫውን የተወሰነ ድርሻ ለግል ባለሀብቶች ለመሸጥ ማሰቡን ተከትሎ ትችት መቅረቡ ሲዘነጋ ለመጀመሪያ ጊዜ ስለ እቅዱ የተናገሩት ዣን ኢንፋንቲኖ ከሁሉም በላይ እቅዱ ጥሩ እቅድ እንጂ ግዴታ አይደለም ብለዋል። አክለውም የቀረበው ሐሳብ ነው ያሉ ሲሆን ጥያቄው ዲሞክራሲያዊ ሂደትን ተከትሎ የቀረበ ነው ብለዋል። የአፍሪካ እግር ኳስ ፌዴሬሽን ጉዳዩን ሙር እንደሚያስብበትና ገንዘቡ እንደሚያስፈልገው ተናግሮ ካሁኑ እጅ ሰጥቷል። አንድ አድማጫችን ዋንጫውን ስለማንበላው ለእኛ ተገዝቶም ቢመጣም ገንዘቡ ያስፈልጋል እያሉ ነው። አንድ አድማጫችንም ለየት ያለ ሀሳብ ከዚሁ ከገንዘብ ጋር በተያያዘ በተለይም ጉዳዩ ዶላር ነውና በጣም ለየት ያለ ሀሳብ አጋርቶናል። ብዙዎች እያጋራችሁን ስላላችሁት ሀሳብ ግን እጅግ አድርገን እናመሰግናለን።
ሜዳ ወሬ ዩቲዩብ ቻናል ተለያይናችሁ ውዶቻችን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር በፕሪሚየር ሊግ የመረጃ ሰዓታችን ግን አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ስለ አጋርነታችሁ ስለ 100,000 ሰብስክራይበር ጉዟችንን ቤተሰብነታችሁ አመስጋኞች ነን። ሜዳ ወሬ ዩቲዩብ ቻናል ዘወትር ማለዳ 1 ሰዓት ምሽት እስከ 2 ሰዓት ባለው ጊዜ ለእናንተ ውድ አድማጮቻችን በኢትዮጵያን ሰዓት አቆጣጠር ማስደመጣችንን ማቅረባችንን እንቀጥላለን። አሁንም ላይክ እያደረጋችሁ አብራችሁን ቆዩን። በተጠናቀቀ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮኑ አርሰናል ነበረ። በየሚጫወቱበት የሜዳ ክፍል ከፍተኛውን ሬቲንግ በሁስኮርድ በማግኘት 3 የአርሰናል ተጫዋቾች፣ 2 የሊቨርፑል ተጫዋቾች፣ 1 ኒውካስል፣ 1 ብሬንትፎርድ፣ 1 ኖቲንግሃም ፎረስት፣ 1 ማንቸስተር ዩናይትድ፣ 1 ሲቲን ጨምሮ ቼልሲን ጨምሮ አንዳንድ አስመርጠዋል። በተጠናቀቀ የውድድር ዓመት ኒክ ፖፕ ከፍተኛውን ሬቲንግ በማግኘት እንግዲህ ያጠናቀቀ ተጫዋች ሆኗል። ቲምበር፣ ማጋሌሽ እና ካላፊዮሪ ከአርሰናል እንዲሁም ቫንዳይክ ከሊቨርፑል በመከላከል ስፍራ ላይ ከፍተኛውን ግብ የማስቆጠር ንጻሬ በማግኘት የጨረሱ ተጫዋቾች ናቸው። ኤንዞ ፈርናንዴስ ከቼልሲ፣ ጊብስ ዋይት ከኖቲንግሃም ፎረስት፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ አጥቂ ላይ ሳላ ከሊቨርፑል፣ ሃላንድ ከሲቲ እንደዚሁም ሼድ ከብሬንትፎርድ ከፍተኛውን ግብ የማስቆጠር ንጻሬ ያገኙ በየሜዳ ክፍላቸውም ከፍተኛ ሬቲንግ በዛ መንገድ የተሰጣቸው ናቸው። እነኚህ በቡድን ውስጥ በጣም ጥራት ያላቸው በየሜዳ ክፍላቸው ከሚሰጣቸው ሚና በተጨማሪ ግብ አካባቢ ከፍተኛ የግብ ዕድልን የመፍጠር ንጻሬ ያላቸው ተጫዋቾች ናቸው። ፕሪሚየር ሊጉ ዝውውር ላይ እንምጣ። ፉልሃም ተጫዋች ለማስፈረም ከስምነት ደርሷል። በፉልሃም በኩል አንደኛው ከስምነት የደረሰበት የጎንዛሎ ጋርሻን ጉዳይ ነው። አብዛኛው ነገር ተጠናቋል። 40 ሚሊዮን ዩሮ ይከፍላል ለዝውውሩ፣ 2 ሚሊዮን ዩሮ ታይቶ ይጨመራል። 30 ሚሊዮን ዩሮ ሪያል ማድሪድ ከወደፊት ሽያጩ ላይ ማግኘት ይችላል። ከሪያል ማድሪድ ጋር በተያዘም አብዛኛው መብቱን ያስጠበቀ ዝውውር ነው። ሌላኛው ሪያል ማድሪድ ቤት እንግዲህ በአካዳሚ ውስጥ የነበረው ሴዛር ፓላሲዮ ወደ ፉልሃም እንደሚቀላቀል ተረጋግጧል። ለዚህ ዝውውር 10 ሚሊዮን ዩሮ ይከፈላል። 30 ሚሊዮን ዩሮ ከወደፊት ሽያጩ ላይ ሪያል ማድሪድ በዚህም ዝውውር ላይ ያገኛል። አልቫሮ አርቤሎአ ሁለቱንም ተጫዋቾች ወደ ፉልሃም ለመምጣታቸው ግን ምክንያት ናቸው። በሚቀጥሉት ቀናት የወረቀት ስራዎች ተጠናቀው የሕክምና ምርመራቸውንም በፉልሃም ተገኝተው ያደርጋሉ። የቶትናሙ አሰልጣኝ ሮቤርቶ ዲ ዘርቢ ቡድናቸው ትልቅ ዝውውር ለመፈጸም እየሰራ መሆኑን አረጋግጧል። ቶትናም በዚህ ክረምት የክለቡ የዝውውር ሪካርድ 2 ጊዜ የሰበረ ሲሆን አጠቃላይ 6 ተጫዋቾችን አስፈርመዋል። አሁን ላይ ደግሞ ሌላ ተጫዋች ለማስፈረም እየሰሩ መሆኑን አሰልጣኝ ሮቤርቶ ዲ ዘርቢ ተናግረዋል። ቶትናም በአሁኑ ሰዓት የፊት መስመሩን ለማጠናከር እየሰራ እንደሚገኝ ተገልጿል። የትልቅ ተጫዋች ፊርማ ተቃርቦ እንደሆነ የተጠየቁት አሰልጣኙ ተስፋ አደርጋለሁ፣ ነገር ግን ገና አላለቀም ብለዋል። ቶትናም ስሙ ከሳቪኒዮ ጋር እየተያዘ ቢገኝም ሮቤርቶ ዲዘርቢ ያሉ ዝውውር ግን ከዚህ የተለየ እንደሚሆን ተዘግቧል እና አንድ ትልቅ ዝውውር ከሰሞኑ ጠብቁ ብለዋል። በእርግጥ በሩመር ደረጃ የተሰማ ነው የማንቸስተር ሲቲውን የክንፍ አጥቂ ሳቪኒዮን የማስፈረም እንቅስቃሴ ነው። እስከ 60 ሚሊዮን ፓውንድ የተለጠፈበት ዝውውር እንደሆነ ይታወቃል። እሳቸው ግን ከዚህ የተለየ ሊሆን እንደሚችል ፍንጭ ሰጥተዋል። ለማንኛውም ለቶትናም አንድ ትልቅ ዝውውር ከሰሞኑም ይኖራል ተብሏል። ሮቤርቶ ዲዘርቢ ስለ ክርስቲያን ሮሜሮ የቶትናም ስንብት በተመለከተ ጠይቀው ነበር። ሮሜሮ ከኔ ጋር በጣም ድንቅ ጊዜን አሳልፈዋል። በባህሪውም ሆነ በአክብሮቱ ምርጥ ነው። በመጨረሻ ጨዋታ ላይ ባለመሳተፉ ትንሽ ተበሳጭቶ ነበር ብለዋል። ወደ አርጀንቲና ተመልሶ ከብሔራዊ ቡድን ጋር ለዓለም ዋንጫ ለመዘጋጀት ስለፈለገ የሚወራው እውነት አይደለም። ከዛም ከግማሽ ፍጻሜ በኋላ በመልእክት ተገናኝተናል። ነገር ግን እንዲቆይ ለማሳመን በፍጹም አልደወልኩለትም። የነገረኝን አክብሬ ተቀብያለሁ ብለዋል። ተጫዋቹ ወደ ኢንተር ሚላን ተብሎ ነበረ። አሁን ላይ ግን ድርድሩ ይሄ ገፍቶ ይሄድ አይደለም። ግን ኢንተር ሚላኖች ተጫዋቹን ለመውሰድ የሚያደርጉት ጥረት እንደቀጠለ ነው። በነገራችን ላይ የተጫዋቹ ዋነኛ ፍላጎት አሁን ላይ በትልቁ ባርሴሎናን ለመቀላቀል ካለው ፍላጎት ጋር በተያያዘ ነው። አንዳንድ ነገሮች እየገጠሙት ያሉት ግን ከቶትናም ጋር አይቀጥልም። ምናልባት ከመዳረሻው ጋር በተያያዘ በተከታታይ መረጃ አጣርተን እናመጣዋለን። የፕሪሚየር ሊግ ክለቦችም ጋር ስሙ ሲያያዝ እንደነበረ የሚዘነጋ አይደለም። ማንቸስተር ሲቲ ይፋ የዝውውር ጥያቄ እናቀርበዋል ለአዮብ በዋዲ ዝውውር ማለት ነው። አዲሱ የቀረበው የዝውውር ሂሳብ ግን እስካሁን ይፋ አልተደረገም። በሲቲ በኩል ግን ጥያቄው መቅረቡ ተረጋግጧል። በሁለቱ አካላት መካከል ሲደረግ የነበረው የዝውውር ሂደት በመጠናቀቅ ላይ ነው የሚገኘው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በዚህ ሳምንት ተጠናቆ በማንቸስተር ሲቲ በኩል ዝውውሩ ይፋ ይደረጋል የተባለውም ተጫዋች አዮብ በዋዲ በትልቁ በሲቲ ቤት ይጠበቃል። እንዳልኳቸው ሁለተኛው አሁን የቀረበው ትልቅ የዝውውር
የዝውውር ሂሳብ ግን ስንት እንደሆነ ሲቲዎች ይፋ አላደረጉትም። የሚተካው ሮድሪን ነው። ያው በዩቲዩብ ቻናል የማለዳው ጥንቅራችን ሮድሪን የሚተካው በአሁኑ ዓመት ነው። በቀጣይ ዓመት የሚለው የሮድሪ ቆይታ ላይ እንደሚወሰን ይታወቃል። ከሮድሪ ጋር በተያያዘ ግን ወደ ሪያል ማድሪድ እንደሚያቀና ይጠበቃል። ከዚህ ጋር በተያያዘ ሪያል ማድሪዶች የግል ችግር ይገጥማቸዋል ተብሎ አይታሰብም። ግን ከሲቲ ጋር በሚደረገው ድርድር ሪያል ማድሪዶች እስከ 43 ሚሊዮን ፓውንድ ለማቅረብ ዝግጁ ናቸው። ከ30 እስከ 43 ሚሊዮን ፓውንድ ባለው ውስጥ ለተጫዋቹ ለማቅረብ ዝግጁ ናቸው። በተጫዋቹ በኩል እንግዲህ የፊትነስ ጉዳይ ባለም ዋንጫ ላይ የነበረውን ብቃት የተመረኮዘ ነው። ከዛ ውጭ አሁን ላይ ጉዳት ላይ ስላለ ማለት ነው ሪያል ማድሪዶች የአማካይ ክፍላቸውን ለማጠናከር በደጋፊው ቅስቀሳ ከተደረገ በኋላ ፍሎሬንቲኖ ፔሬዝ ተጫዋቹን ለማስፈረም እየተንቀሳቀሱ እንደሆነ ይታወቃል። አንቶኒዮ ሴሜኒዮ በጥር የዝውውር መስኮት ከበርንማውዝ ሲቲን የተቀላቀለ ተጫዋች ነው። ምናልባት የጋርዲዮላን የመጨረሻ ሲዝን በፕሪሚየር ሊግ ሻምፒዮንነት ያጠናቀቁ ዘንድ በብዙ ይረዳል ተብሎ የመጣ ተጫዋች ነው። በእርግጥ ሲቲን ረድቷል፣ ግቦችን አስቆጥሯል፣ በጣም ጥሩ እንቅስቃሴን አድርጓል። በእርግጥ ከፕሪሚየር ሊግ የመጣ ስለሆነ ፕሪሚየር ሊግ የመላመድ ግዴታ አልነበረበትም። ትልቁ የሱ ፈተና ሊሆን የሚችለው ለሲቲ መጫወትና በትልቅ ክለብ ውስጥ የመጫወትን ፈተና የጋርዲዮላን ታክቲክ መላመድ ይዘት ነበረ። ምናልባት የሲሲ ደጋፊዎች መልካታችሁን ልታጋሩን ትችላላችሁ። የሴሜኒ ዝውውር አዋጭ ነበር አይደለም በሚለው አሁን ላይ በጥሩ ሁኔታ ላይ ይገኛለሁ። ጥሩ ረፍትም አግኝቻለሁ። አሰልጣኝ ኤንዞ ማሬስካ ጋርም እንግዲህ 2 ሳምንት እንደ ረፍት ሰጥተው ነበር ብሏል። አሁን ረፍቴን ጨርሼ ወደ ልምምድ ተመልሻለሁ። እናም በአዲሱ የውድድር ዘመን ከአሰልጣኝ ማሬስካ ጋር ለመጀመርም ዝግጁ ነኝ ብሏል። ሜዳወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።